ኮምፒውተራችሁ ላይ ያለ ምንም ሶፍትዌር አማርኛ መጻፍ ትችላላችሁ። ለምሳሌ ይሄ ኮምፒውተር ፓወር ግዝ የለውም። እዚህ ጋር ገብታችሁ ቼክ ማድረግ ትችላላችሁ። ፓወር ግዝ አልጫንኩበትም። ወይም እዚህ ጋር ገብታችሁ ገብቼ ቼክ ላድርግላችሁ። ፓወር ግዝ ብዬ ይታያችኋል። ፓወር ግዝ የሚባል ሶፍትዌር አልጫንኩበትም እዚህ ኮምፒውተር ላይ። ነገር ግን አማርኛ እንዴት መጻፍ እንዳለባችሁ ላሳያችሁ። አማርኛ ኢንስታል ስታደርጉ እዚች ጋር ከስፒከሩ አጠገብ የአ ምልክት መምጣት አለበት። እዚች ጋር የአ ምልክት መምጣት አለበት። ወርድ ላይ ገብቼ ቼክ ላድርግላችሁ እስቲ እንደሚጽፍና እንደማይጽፍ ታያችኋል። እየጻፈልኝ አይደለም። አማርኛ ነው እየጻፍኩ ያለው ግን ነገር ግን እየጻፈልኝ አይደለም። ወደ እንግሊዘኛው እየቀየረብኝ ያለው። ስለዚህ እዚች ጋር ሴቲንግ ትገባላችሁ። እዚች ጋር ሰርች ባር ላይ ትገቡና ሴቲንግ ብላችሁ ትጽፋላችሁ። ሴቲንግ ብላችሁ ሴቲንግ መጥቶኛል። ከላይ እዚች ጋር እሷን ክሊክ አደርጋለሁ። ክሊክ ካደረጉ በኋላ እዚህ ጋር ይመጣላችሁ አማራጮች አሉ። ታያችኋል። ሰርች ባር ላይ ከላይ እዚች ጋር ፋይንድ ሴቲንግ የሚለው ላይ ላንጉዌጅ ብላችሁ ሰርች ታደርጋላችሁ። ከዛ በኋላ እዚች ጋር መጨረሻ አካባቢ ይመጣላችሁ ላንጉዌጅ ሴቲንግ የሚለውን እሷን አንዴ ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ እነዚህ አማራጮች ይመጣላችኋል። ከታች ተወርዱና እዚች ጋር አድ ላንጉዌጅ የሚለው ይታያችኋል። እዚች ጋር አድ ላንጉዌጅ የምትለው የመስቀል ምልክቷን እሷን አንዴ ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ እዚህ ውስጥ ትፈልጋላችሁ አማርኛ። ይኸው አማርኛ ፊት ለፊት አገኙት። እዚህ ጋር ሰሌክት ታደርጉታላችሁ። እሱን ሰሌክት ካደረጋችሁት በኋላ ከታች ተወርዱና እዚች ጋር ኔክስት የሚለውን ክሊክ ታደርጋላችሁ። ምንም ነገር የምትነኩት ነገር ላይ ይኸው ከረንትሊ ኦፍላይን ነው የሚለው የኛውን ኢንስታል ታደርጉታላችሁ። መርጣችኋል ቾይስ ላንጉዌጅ ያችሁ እዚች ጋር የኛውን ኢንስታል ታደርጉታላችሁ። ቅድም እዚች ጋር አልመጣም ያለኝ አሁን መጣልኝ ማለት ነው። ይታያችኋል። አስገብታችኋል እዚህ ጋር አማሪክ ላንጉዌጅ ኢንስታል አድርጋችኋል ማለት ነው። ቅድም አይመጣል አላልኳችሁም? እዚች ጋር አሁን አመጣልኝ ማለት ነው። ቅድም ለምሳሌ ወርድ ላይ ስጽፍ እምቢ አለኝ። ይታያችኋል። አሁን እየጻፈልኝ ማለት ነው። አሁን እንደዚህ አድርጋችሁ አማርኛ መጻፍ ትችላላችሁ ማለት ነው። ምንም አይነት ሶፍትዌር አያስፈልጋችሁም ማለት ነው። የአማርኛ ሶፍትዌር የሚከብዳችሁ ቃላቶች ካሉ ግን እንደዚህ መጠቀም ትችላላችሁ። ለምሳሌ ጥ በጽፍ እዚች ጋር ይታያል። ት ነው የሚጽፍልኝ። እንደዚህ አድርጋችሁ መጠቀም ትችላላችሁ። ጥ ለመጻፍ ትፈልጉ ቲ ትነኩና ዶትን ካረጋችሁ ይታያችኋል። ጥ ትጽፋላችሁ ማለት ነው። ጣን ለመጻፍ ትፈልጉ ቲ ትነኩና ዶት ነክታችሁ ኤ ካረጋችሁ ጣ ትጽፋላችሁ ማለት ነው። ልክ እንደዚህ ያደርጋችሁ የሚከብዳችሁ ቃላቶችን መጻፍ ትችላላችሁ። ጽ ለመጻፍ ትፈልጉ ቲ ትነኩና ደብል ኤስ ካረጋችሁት ቲ ትነኩና ደብል ኤስ ካረጋችሁት ጽን ይጽፍላችኋል። ቲ ደብል ኤስ ታያችኋል። እንደዚህ ያደርጋችሁ ትጽፋላችሁ። ሲ ለመጻፍ ከፈለጋችሁ ቲ ትነኩና ደብል ኤስ ትነካችሁ አይ ከነካችሁት ታያችኋል። እንደዚህ ያደርጋችሁ መጻፍ ትችላላችሁ። የሚከብዳችሁ ቃላቶችን በዶት ወይንም ደብል ክሊክ በመንካት መጠቀም ትችላላችሁ ማለት ነው። ለዛሬ ያስኩላችሁ ትምህርት ይሄን ይመስላል። ለቻናሌ አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ባይ ባይ።